ለካ ሕፃኑ ከተወለደ ጀምሮ አፉን ከፍቶ የማያውቀው ይህንን ታምራት ለዓለም ሊያዳርስ እኔ የእመቤቴ የድንግል ማርያም ልጅ ነኝ። ኢየሱስስ እሱ የእናንተ አምላክ ነው፣ እኔ የማውቀው አይደለም። የልጅነትን መንፈስ ተቀጣችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ። እንደተለመደው እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እስከ መጨረሻው ከኔ ጋር ሁኑ ማለት ነው። ቪዲዮ ለብዙዎች ሊደርስ ማድረጋችሁን አትርሱ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ቅዱስ ገብርኤል ድርሻ አለው የለውም? የለውም፣ በጭራሽ የለውም። ከቅዱሱ መጽሐፍ ይሄን አልሰማንም። ኖራ ብትሰማ የጌታዬም እናት በዚህ አትስማማም። እንደዚህ አይባልም። ይሄ እኮ ነውር ነው። ነውር ብቻ አይደለም፣ ክህደትም ጭምር ነው። ክህደት ብቻ አይደለም፣ የተረገመም ነው። ለመዳኔ ምክንያት ገብርኤል ድርሻ አለው ብለህ ጠይቅ እንጂ የኋላ ኋላ እኮ አንተ ነህ ተጎጂ። ማን ነው ያዳነኝ? ከምንድን የዳንኩት? ምን ሆኜ ነበረ? ያዳነኝስ ጌታ ሲሰቀል ሲቀበር አብሮት ማን ነበረ? ንጹህና ቅዱስ ነበረ ወያኔ እርሱን የሚተካ ጭራሽ ከሰይጣን ጋር ተው አታለካካ። ሔዋንን ያሳታት የቀደመው እባብ አስተዋጽኦ አረገ ለመዳንህ ሰበብ። አውሬው እንዳይበላህ ቆም ብለህ አስብ። ጽድቃችን መርገም በሆነበት ዘመን ምን ይውጠን ነበር እርሱ ባይደርስልን። መኖር መልስ አይሆንም መጽሐፍ ታቅፎ የፈጠረው ፍጡር ከፈጣሪ ገዝፎ። ስትሰማ ለምን በል በመሰለኝ ትምህርት ይበቃል መታለል። ከረሃብ አይደለም ኢየሱስ ያዳነን፣ ከኋጥም አይደለም ሞቶ የታደገን። አሜን ብቻ አትበል ኧረ ጠይቅ ወገን፣ ባለድርሻው በዛ ብቻውን አድኖን። እንኳን ስንዴና ውሃ እንኳን ሰይጣን ቀርቶ አያድንም መስቀል። ይልቅ የሚዳነው የተሰቀለውን አምኖ በመቀበል። ደሙ ባይፈስበት እርሱ ባይሰቀል የወንበዴ መቅጫ እንጨት ነበር መስቀል። በመዳኔ ጉዳይ ጌታዬን ያገዘው ማንም አልነበረም። ነውር የሌለበት የአብ አንድያ ልጅ ብቻውን ቤዛ ነው ተባባሪ። ጌታ ዘመንሽን ይባርክ ተወዳጅ እህቴ ጃዬ። እንግዲህ ከዚህ ቀደም ተመልክታችኋል። መጋቢ አዲስ እሸቱ አለማየሁ በጣም የሚያስቁ ሰይጣን ባይኖር ራሱ ድህነት የለም፣ እንጨት ባይኖር ድህነት የለም ሲሉ ሰምታችኋል ብዬ አስባለሁ። እና በጣም የሚያስገርም ለአእምሮም የሚቀፍ ለጆሮም የሚቀፍ እውነት ነው። ድንግል ማርያም እንኳን ብትሰማ የጌታ እናት ጆሮዋን ትይዛለች። ሰይጣን ራሱ ባይዘ ደንግጦ ሸክኮት ይጠፋል ማለት ነው ከመንደር። ለምንድን ነው ያልኳችሁ? በፍጹም ይህ ሊሆን አይችልም፣ አይገባም። ድህነታችን የጀመረው በኢየሱስ ነው፣ የተፈጸመው በኢየሱስ በእግዚአብሔር አብ ልጅ ነው። ኦኬ፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ነው የተፈጸመው። ክብር ለስም አጠራሩ ይሁን። ከዛስ ለሚካኤልም ደሴም፣ ለማርያም ደሴም፣ ለመላእክት ደሴም፣ ለቅዱሳን ተመሳሳይ እያመለክ ነው። ጣዖት አምልኮ ነው። ይቀፈናል። ይህንን ስናስብ መጽሐፍ ቅዱስን ስለምናነብ ይቀፈናል። ለስላሴ ያረከውን አይደለም ወይ ለባታም ታረገው አይደለም ወይ? ለሚካኤል ያረከውን አይደለም ወይ ለመድኃኒዓለም ደግሞ? ጧፉ ይለያል፣ አሰጋገዱ ይለያል። ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። እንዴት እንደሚሰግድ ማለት ነው። ልብ በሉ። ለወላዲተ አምላክ አምላክን ለወለደች ለድንግል ማርያም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ይለያል ወይ? መድኃኒዓለምን የምትጠይቀውን አይደል እንዴ መላኩን የምትጠይቀው? ቢያንስ ቤተሰቦቻችን ስላሉ እናውቃለን እኮ ምን ሲያረጉ እንደነበረ ማለት ነው፣ ምን ሲደረግ እንደነበረ። እንትን ሁሉ አምልኮ ነው ምንድነው? ስግደት ሁሉ አምልኮ ነው ወይስ አይደለም? ላንተ አይጠቅምህም እሱ ጥያቄ። ሁለቱም ቢመለስ ላንተ አይሆንም። አምልኮ ነው ብንልም አምልኮ ስለሆነ አላመልክም አትልም፣ ስቲል ታመልካለህ። አይደለም ብንልም ስቲል ታመልካለህ። ሁለቱም ላንተ መልስ ስለማይሆን ያ ጥያቄ ላንተ ምንም ጥቅም የለውም። ኦፍ ኮርስ ምንም ጥቅም የለውም። ስዕል ካለችም ስዕሏ ሶስት ለስላሴ እንሰግዳለን። አንድ ለእመቤታችን ስዕሏ ማለት ነው። አንድ ለመስቀል እንሰግዳለን። ተመልከቱ። አንድ ለቅዱሳን እንሰግዳለን። አንድ ለቤተ ክርስቲያን ሰባት ስግደት ስንወጣ ተመልከቱ። ደግሞ ስንገባ አባታችን ደግሞ ወደ ስዕሎቹ ሰላም መለሳችሁ ይልም ደግሞ ሰባቷ ይችላል ልጅ በለፍጥሩ በተሳለው ስዕሉ በኩል ለፍጥሩም ለፈጣሪው ለድንግል ማርያም የድንግል ማርያም ስዕል ከሆነ ለቅድስት ድንግል ማርያም ለእግዚአብሔርም ይደርሳል ጸሎቱ። ሶ ኢቭን በጣም ከፍተኛ ይሄ እንዴት ነው ዲስቲንክሽኑን በጣም ያጠፉታል ማለት ነው።
ሰው ለሁለቱም ይደረጋል ነው። ለፈጣሪውም ስዕሉ ይሳምለታል፣ ያኛውም ይሳማል፣ ይታጠናል። ሁለቱም ግን ይሳልማሉ። ሁለቱንም በቃ ዲስቲንክሽን የለውም። ምንም መለየታችሁ ይሄ የፈጣሪ ነው ይሄ ፍጡር ነው ብላችሁ ዲስቲንክሽን መስራታችሁ። ዲስቲንክሽኑ በአጠቃላይ ምን ላይ ይኖራል ማለት ነው? ልብ ላይ ብቻ ያደርጉታል ማለት ነው። ምንም አውትዋርድ የሆነ ሲግኒፊካንት ብራዘር ልብ ላይ ነው ያለው ይሉናል። እኔ ከዚህ ቀደም ቪዲዮ ሰርቼ ነበር ይሄንን ጉዳይ አንስቼ ማለት ነውና ልቤ ላይ ነው የሚለይብኝ። ለእግዚአብሔር አብ ስሰግድ ለአብ ለወልድ መንፈስ ቅዱስ ለስላሴ ስግድ ሌላ ነው፣ ለማርያም ስግድ ሌላ ነው፣ ለቅዱሳን የሚሏቸው አሉ ሌላ ነው። ስለዚህ የተለያየ ስግደት ነው የምሰግደው። እንዴት ነው በአንድ መንገድ ሰግደ ተመሳሳይ ሙቭመንት አድርገ የእግርና የእጆች እንቅስቃሴ ተመሳሳይ መንገድ ሰግደው እንዴት ነው የተለያየ ስግደት የሚሆነው? አንድ ስግደት ነው እንጂ ለአብም ለወልድም እንዲሁም ለማርያምም ያደረገው ለመስቀሉም እንዲሁም ለቅዱሳን ለምትላቸው ሰዎች ያደረገው ተመሳሳይ ስግደት ነው። እቲ በየትኛው መስፈርት ነው መጽሐፍ ቅዱስ ላይ አንድም ስፍራ ላይ ለፍጡራን ሰገደ የሚል የለም። እነ ጴጥሮስን ታነሳላችሁ። ሐዋርያ ሥራ ምዕራፍ 13 ስገድ ብሎት እግዚአብሔር አይደለም ያዘዘው። እግዚአብሔር ያለውማ ስግደት ለእኔ ብቻ ነው። ሂድ አንተ ሰይጣን ያለው ጌታችን ኢየሱስ ክርስቶስ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ። ማቴዎስ ወንጌል ምዕራፍ 4 ላይ እሱም ብቻ አምልክ፣ ለእሱ ብቻ ስገድ። ስግደት ለእግዚአብሔር ብቻ ነው። አምልኮ ለእግዚአብሔር ብቻ ነው። እስቲል እስካሁን ተሳስተው ነው የሰገዱላቸው ምናምን። እነ አብርሃምም ሰግደዋል፣ እነ ሎጥ ምናምን ሰግደዋል። ብራዘር እነሱ ሰገዱ ካልን የሰገዱት ማለት ነው እግዚአብሔር ፈቅዶ አይደለም። የተሰማቸውን ስሜት ነው የገለጡት። አንደኛ ፕሬዘንስ አላቸው። ተገናኝተው ነው ከመልአኩ ጋር ተገናኝተው ነው የሰገዱት። አንተ የምትሰግደው ለስዕል ነው፣ መልአኩ ስዕሉ አይደለም፣ ሪፕሬዘንት አያደርግም ነው ትልቁ ኢሹ። እዛ ጋር ነው ያለው። ማርያም የለች፣ መላእክቶች የሉም። የሌሉ ሰዎች ፊት አንሰግድም ነው፣ ስዕል ፊት አንሰግድም። ስዕል ማለት ጣዖት ነው ለኛ። በእግዚአብሔር ምስል አናደርግም እኛ መጽሐፍ ቅዱሳችን ስለሚለ ዘጸአት 20 ላይ ይህን ነው እግዚአብሔር ለሕጉ ለእስራኤላውያን የሰጣቸው ሕግ። በማንም በምን ትመስሉኛላችሁ ያለው እግዚአብሔር ነው። ስላሴን እንደዚህ ሶስት አርጋ አስቀምጠ ስለ ስላሴ ሰው ግራም የገባው የሚደናገረው በአንተ ምክንያት ነው። ሰው እንደዚህ አይነት ነገር የለም። ተመልከቱ። አሁን ያው አቡነ ሀብተ ማርያም የሚባሉ ሰውዬ ማዕጠንት ይዘው እንዲህ ሲያደርጉ ኤአይ አድነው ነው የተባለው። ኤአይ አድነው ስዕል አድነው ሳይሆን ይሄ ኤአይ አድነው ነው። ተመልከቱ ሙቭመንቱ ራሱ ማዕጠንቱን ይዘው አቡነ ሀብተ ማርያም እንዲህ ያደርጉታል ማለት ነው። እንግዲህ አሁን በዚህ ደረጃ ማለት ነው። ከዚህ በላይ ተረት አለ? ከዚህ በላይ ትርክት አለ ወገኖች? ከዚህ በላይ ሲኦል አለ? ይኸውላችሁ ሌላ ማሳያ ደግሞ ማርያምን እኛ ኢየሱስን አናውቀውም፣ ማርያምን ነው የምናውቀው። ማርያም ከሌለች ኢየሱስ የለም ትለናለች። ይኸው ማሳያ እንግዲህ እዚሁ በዚሁ እንይዛቸዋለን። እስኪ እንዴት ነህ የጌታ ሰው? የጌታ ሴት እኔ የእመቤቴ የድንግል ማርያም ልጅ ነኝ። ኢየሱስስ? እሱ የእናንተ አምላክ ነው፣ እኔ ማውቀው አይደለም። ማንን ነው የምታውቂው? እሺ እመቤቴን ነው ማውቃት። ከኢየሱስ ክርስቶስና ከማርያም ማንን ነው የምትወጂው የበለጠ? ምን ማለት ነው? እመቤቴ ባትኖር ኢየሱስ ክርስቶስ የለም። ኢየሱስ ክርስቶስ ማርያም ስላለች ነው። ሰው ኢየሱስ ክርስቶስ ከማርያም በፊት አልነበረም? በረንዴ እኔ እንጃ። እስኪ አንተ ንገረኝ። እኔ አለ ብዬ ነው ማሙ። ሰው እስካት ናት እየተዋወቅን ብዙ አናወራ። አልነበረም። እናት ሳትኖር ልጅ አይኖርም። ልጅ የሚኖረው እናት ስትኖር ነው። እናቱ ወለደችው መጣልን፣ አለቀ። ምን ጥያቄ አለው? የሆነ ጊዜ ልክ እንዳንተ ልሳሳት ነበረ። ድንግል ማርያምን ትቼ ኢየሱስ ክርስቶስ ልክና ልሳሳት ነበር። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ ድንግል ማርያም የምትያትን ማርያምን እንኳን እናታችን እሷን እንኳን የፈጠረው ኢየሱስ ክርስቶስ። ማርያም የጀመረ ፍጥረት አይደለም። ኢየሱስ ክርስቶስ አለ የነበረ ፊተኛ ኋለኛ። ማርያም ስትኖር አይደለም የጀመረው፣ ማርያም ሳትኖር አይደለም የጀመረው። ከመጀመሪያውም ነበረ፣ መጀመሪያም መጨረሻም የለውም። የመጨረሻው ፍሬው ይሄ ነው የሚሆነው። ሌሎች ነገሮች ላይ ትኩረት ስናደርግ ክርስቶስ ኢየሱስ እየተሸፈነ ያለው እንደምታዩት ወንጌል ስለ ክርስቶስ ይሄ ነው። እንግዲህ ወንድማችን እስካት ዘመን ይባረክ። ወንድም አለም አንተ በምሰራው ስራ እኔ እደነቃለሁ። ለትለት እግዚአብሔር ዘመንን ይባርክ ባለበት ቦታ። የዚች ግን በጣም ያስደንቀኛል። ሉክ ኢማጂን ኦርቶዶክሳውያን እዚህ ጋር ናቸው ስንል ያለ ምክንያት አይደለም። ከመምህሮቹ ሳይሆን ከተማሪዎቹ ወይም ደግሞ ከምዕመናኑ ጭምር ኢየሱስ ባይኖር ማነው ማርያም ባትኖር ጌታ ኢየሱስ አይኖርም የሚል አይዲዮሎጂ ነው የያዙት። ይሄ ብራዘር ሎጂክ ነው። ሎጂክ ደግሞ ፋክት አይደለም። ዩኒቨርሳል ፋክቱ ጌታ ኢየሱስ ክርስቶስ ዓለም ከመፈጠሩ በፊት ነበር። ለዚህ ነው ዓለም ከመፈጠሩ በፊት በነበረኝ ክብር አክብረኝ ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ጀምሮ ስታነቡ ማለት ነው። እግዚአብሔር ልጅ ኢየሱስ የእግዚአብሔር የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ነው የሚለው። እንዴ ስልጣን ያለው ነው። በሰማይና በምድር ስልጣን ለኔ ተሰጠኝ ነው ያለው። ስለዚህ ማርያምን ያመጣት ራሱ የተዋሃዳት ራሱ ነው። ባይዘ ኢየሱስ ራሱ እኮ ነው ማርያምን ራሱ ያመጣት።
እኔ እንዴት ነው ግን እንዴት አድርገን እናስገባባችሁ ወገኖች? በምንም መንገድ ብንሄድ ሊገባባችሁ አልቻለም። ብቻ እስኪ ጌታ ኢየሱስ አይኖቻችሁን ይክፈት እኛንም እንደከፈተልን። እስኪ ዜድን እንያት። ዘሪቱን በጣም ድንቅ የሆነ መልእክት አስተላልፋለች። ለዚህ ፍቅር እጄን በቀላሉ አልሰጠም። ታግያለሁ። መልካም እንደሆነ ገብቶኛል። መንገድ እንደሆነ ገብቶኛል። ህይወት እንዳለበት ገብቶኛል። ግን ከራሴ ጋር በጣም የተዋደድኩ ስለነበርኩ መንገድ የምለው ያለኝ ይታየኛል የምለው ያለኝ ሰው ስለነበርኩ እኔን ቶሎ አለቀኩ። ኢየሱስ ግን አሳመነኝ። እግዚአብሔር ስሙ ይባረክ። ኢየሱስ ግን አሳመነኝ። ይሄ ነው በቃ ዋናው አጀንዳዬ ነው። እና አንድ አባታችን ወንጌል ሲሰብኩ እንደዚህ ተመተዋል። እኛስ ምን እያደረግን ነው? እኛ አባት ስለደሙ ጌታ ምስክሬ ነው። በጣም ነው ደስ ያለኝ። እኛ ወጣቶቹ ተኝተን እዚህ ጋር የምትመለከቷቸው አባት ወንጌል በሚሰብኩበት ሰዓት ነበር የሁሉ ታምር የተፈጠረው። ስለ ስሙ መከራን መቀበል ታላቅ ክብር ስለሆነ ኢየሱስ ጌታ ነው እያሉ እየተናገሩ አንዲት ልጅ የያዘች እናት መታ ጫማዋን አውልቃ ግንባራቸውን በታኮ ጫማ መታቻቸው። በዛም ሰዓት ነበር እንደዚህ ደሙት። ታዲያ የሴትዮዋ ልጅ እንዲህ ሲል ተናገረ፣ እናቴ አንቺ የመታሻቸው ሰዎች የእግዚአብሔር መልእክተኞች ናቸው፣ እንደዚህ ለምን ታደርጊያለሽ አላት። በዛም ሰዓት ነበር እናት ተንበርክካ ማልቀስ የጀመረችው። በዛ አካባቢ የነበሩ ሰዎች ተሰብስበው ምን ሆነሽ ነው የምታለቅሽው ብለው ጠየቋት። እሷም እንዲህ ስትል መለሰች፣ ልጄ ከተወለደ ጀምሮ ተናግሮ አያውቅም፣ አሁን ገና ነው አፉን ከፍቶ እየተናገረ ያለው ብላ በጣም ተደንቃ እያለቀሰች ነበር። ለካ ሕፃኑ ከተወለደ ጀምሮ አፉን ከፍቶ የማያውቀው ይህንን ታምራት ለዓለም ሊያዳርስ ነው። ታዲያኛ ጴንጤዎች እየተደበደብንም ቢሆን ወንጌል ሳናቋርጥ የምንሰብከው ለዚህ ብለን ነው። ጌታ ስሙ የተባረከ ይሁን። እግዚአብሔር ስሙ ይባረክ። እንዲህ ተገልጦ ጌታ ሰርቷል። እግዚአብሔርን አመሰግናለሁ። ብፁዕ አባታችን እንግዲህ ብፁዕ አቡነ ገብርኤል ወንጌል አደባባይ ላይ ሲሰብኩ የታየበት ትዕይንት አለ። እሱን እንከታተለው እስኪ። የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ ይበላችሁ። ይህንን የሰበከው አባት መቼ እንዳይቀዩ ወገኔ እመን። የእግዚአብሔር ልጆች እንደሆን ሕያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሩ። መልአክ ምስክር ነው አይልም? ነቢይ ምስክር ነው አይልም? ሐዋርያ ምስክር ነው አይልም? ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም? ይልቁንም ያ ሕያው የሆነ ቅዱስ የሆነው ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ በዛ የወጣ ነው። ልጅ እኮ ወራሽ ነው ወገኔ፣ ወራሽ እኮ ነው ልጅ። ልጅ ወራሽና የምስር ተካፋይ ነው። ይገባችኋል? የምለው ነገር ይገባችኋል? እስኪ ቤታችሁንና ንብረታችሁን የሚወርሰው እናንተ የወለዳችኋቸው ልጆች ናቸው ወይንም በሰራተኛነት የቀጠራችኋቸው ወገኖች? ማን ነው ወራሹ? ንገሩኛ። ማን ነው ወራሹ? አዎ ልጅ ወራሽ ነው። እኛም የእግዚአብሔር ልጆች ነን። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ በወልድ በመንፈስ ቅዱስ ስም በመጠመቃችን በክብርና ምስጋና ለአምላካችን ነው። ለኢየሱስ ይሁን። አሳጥሬ ለማቅረብ ያህል ወድጃለሁ። ብፁዕ አባታችንን እግዚአብሔር ጸጋውን ያብዛላቸው። እባካችሁ አትቀንሱ አባታችን። ከዚህ ቀደም ያው ጥቂት የመቀነስ ባህሪ ታይቶባቸዋል። ወደዚህ ክብር እንዲመለሱ ጸሎቴ ነው። ያው ሰው ልጅ ስለሆኑ ብዙ በሚያጋጥማቸው ነገር ፕሬሸር ስለሚኖር ሊቀንስ ይችላል ይህ ነገር። ጌታ ግን መልካም ነው። በወደደን በሱ ከአሸናፊዎች እንበልጣለን። ወገኖች ይህንን ቪዲዮ ለብዙዎች እንዲደርስ በጌታ ፍቅር እንድታደርጉ አሳስባለሁ ማለት ነው። ጥሪ ያደርጋለሁ። ይሄ ወንጌል ስለሆነ ብዙዎች ጋር ይድረስ፣ ብዙዎችን ያንጽ፣ ብዙዎችን ይቀይር። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ይመጣል። ማራናታ